አንዴ ይሄንን ቪዲዮ እንስማው። ዋሃብያ ተከትሎ መስገድ ይቻላል ወይስ አይቻልም? ካልተቻለስ ለምን? በዋሃብያ ተከትሎ ሶላትን መስገድ ይቻላል ወይስ አይቻልም? ካልተቻለ ለምን? ምክንያቱ ምንድነው ብሎ እየጠየቀ ነው። ይሄ አጭበርባሪው ዶክተር አቡበከር የሚባለው ደግሞ እስቲ ምን ብሎ እንደሚመልስ እንመልከት፣ እንስማው። ዋሃብያ ስንል ሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። መቼም ወሃቢይ ሲሉ ይነሱ እኛን ነው አህለ ሱና ወልጀማዓ ትክክለኛ የረሱሉን ሰለላሁ ዐለይሂ ወሰለም ተከታዮቹን ነው እነሱ ወሃቢይ እያሉ የሚጠሩት ማለት ነው። ምን ይላል? ወሃቢይ ሲባል የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው ብሎ ይላል ማለት ነው። ሱብሃንአላህ፣ አላህ ይጠብቀን ከእንደዚህ አይነት ቅጥፈት ማለት ነው። የረሱል ሳይሆን የነብዩ ሳይሆን ዐለይሂ ሰላቱ ወሰላም ላ እኛ የረሱል ሰለላሁ ዐለይሂ ወሰለም ተከታዮች እንጂ የሌላ የማንም ተከታይ አይደለንም። ይሄ አዲስ ያመጣውን አስተሳሰብ የሚከተሉ ሰዎች ናቸው። እነዚህ ሰዎች አዲስ የመጣችሁትማ እናንተ ናችሁ። በዲን ላይ የሌለን ነገር እየጨመራችሁ ቁርአን ሐዲስ ማያቀውን ነገር እየጨመራችሁ ከሚስል መውሊድን ይመስል የረሱሉን ሰለላሁ ዐለይሂ ወሰለም ሌላ ስንት ቢድዓዎችን እየሰራችሁ ስንት ኹራፋትን እየሰራችሁ በዲን ላይ አምጥታችሁ ስንት ነገር እየጨመራችሁ አዲስ መጤዎቹ እናንተ ናችሁ እንጂ አህለ ሱና ወልጀማዓ አይደሉም። በዐቂዳ ጉዳይ ጅምሁሩል ሙስሊሚንን ይخالፋሉ። ላ ኑኻሊፉ አየን ማለት ነው። ምንንም እኛ አንኻልፍም ኢላ እንደናንተ ቁርአን ሐዲስ ሚንጻረርን ቁርአን ሐዲስ ማይከተሉትን አው እኛ እንኻልፋለን። ነዓም በዚህ ልክ ነው። ግን እንዳንተ ረሱል ያልሰሩትን ነገር ረሱል ሰሩት ብለው ያላዘዙትን ነገር በመስራት እኛ እነሱ ያላዘዙትን ነገር መቼም ቢሆን አንሰራም። ከሚስሊ አንቱም እንደናንተ ማለት ነው። ተውሂድ ብለው የያዙት ኢብኑ ተይሚያን ተውሂድ ብለው ያሰበውን የሙሐመድ የኢብኑ ተይሚያን ተውሂድ ነው የያዙት ይላል እኛን ማለት ነው። እኛ ተውሂድን የያዝነው አላህ እንዳዘዘን ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብለን በቁርአኑ እንደነገረን ነው ተውሂዱን የምናጸድቀው እንጂ እንደናንተ በፍጹም አይደለም። ተጅሲም የሚባለው ደግሞ ይሄ ሰፊ የሆነ ርዕስ ነው። ቁርአን ሐዲስ በሚለው ነው የምንለው ማለት ነው። ሲመን ነው አላሁ ተዓላን አካል አድርጎ ማሰብንና እንዴት አካል አይደለም ብላችሁ ታወራላችሁ? ከየት አመጣችሁት እያለ የሚል ሰው ይታል። ቁርአን ላይ አካል አይደለም የሚል ሐዲስ ላይ ይታል አካል አይደለም የሚል ብሎ ለተጅሲም የሚሟገትን ሰው ሼኺ ብሎ ዋና በቃ ተጅሲም የምትለዋን ቃል ከየት አመጣት? መቼም እናንተ በሐሳባችሁ በሐዋችሁ በስሜታችሁ የሆነ ነገር በቅያስ እንደምትሄዱ ግልጽ ነው። አላህ ያጸደቀውን ነገር ስናጸድቅ ይሄ ነገር ከዚህ ይመሳሰላል ብላችሁ የምትሉት እኮ እናንተ ራሳችሁ ናችሁ። አላህ ያጸደቀውን ለራሱ ምንም በቁርአን በሐዲሱ በግልጽ የተቀመጠውን ነገር ምንድነው የምትሉት እናንተ? ይሄ ነገር ከኛ ይመሳሰላል። ምሳሌ አርህማኑ ዐለል አርሽ እስተዋ ይላል አላህ ሱብሓነሁ ወተዓላ ከአርሹ በላይ ነው ይላል ቁርአኑ ላይ። እናንተ ከአርሽ በላይ አይደለም ብላችሁ በራሳችሁ ጊዜ ትፈላሰፋላችሁ ማለት ነው። ዱዓይ ነው ዋና መሪ ነው ብሎ የተከተለ ሰው ነው ሙሐመድ ኢብኑ አብዱል ወሃብ። ኮቴ የሚከተለው ሰው ኢማናቸው ትክክል አይደለም፣ ሰላታቸው ትክክል አይደለም። ፈትዋው ያው ይሄንን ይመስላል። ኢማናቸው ትክክል አይደለም፣ ሰላታቸው ትክክል አይደለም። ይሄ በጣም ቀጣፊ የሆነ ሰውዬ በጣም ደጃል የሆነ ሰውዬ ነው። አላህ ሱብሓነሁ ወተዓላ ወላሂ እንደዚህ አይነት ኢማም ሙድል አጥማሚ የሆኑ ኢማሞች ይመጣሉ ብለው የረሱላችን ሰለላሁ ዐለይሂ ወሰለም የተናገሩት እንደነዚህ ያሉትን ሰዎች ናቸው ማለት ነው። አላህ ይጠብቀን። የዚህ ሰውዬ ቅጥፈቱ መቼም አያልቅም። እያንዳንዱን ኢንሻአላህ በክፍል እያደረግን እናየዋለን። ለዛሬ በዚህ እናበቃለን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።